የአንድ ሰው እውነተኛ ብስለትና የአእምሮ የበላይነት የሚለካው በህይወት ውስጥ በሚያከማቻቸው አዳዲስ ዕውቀቶችና ስኬቶች ላይ ብቻ ሳይሆን ካልተገባ ጫና ራሱን ለማላቀቅ በሚያደርገው የማጣራትና የመተው ስራ ላይም ጭምር። ብዙ ጊዜ ውጫዊ ስኬትን ለማምጣት ሌት ተቀን ስንሮጥና አዳዲስ ባህሪያትን ለመገንባት ስንጥር ትልቁን የማደግ ሚስጥር ግን ሙሉ በሙሉ የምንዘነጋ ይመስላል። እሱም ትክክለኛውን መስመር ይዞ ስኬታማ ለመሆን መጀመሪያ ከህይወታችን መቁረጥና ማስወገድ የሚገቡንን ድብቅ መሰናክሎች በግልጽ ለይቶ ማወቅ፣ ዓላማንና አቅምን ሳያመዛዝኑ ሁሉንም ኃላፊነቶች አለማግበስበስ፣ ከዓላማ የሚያናጥቡ ትርጉም የለሽ ግንኙነቶችን በጊዜ ማቋረጥና ሁሉንም ነገር አውቃለሁ ከሚል የተሳሳተ የትዕቢት እምነት ወጥቶ ዘወትር አእምሮን ክፍት አድርጎ መገኘት በሳል ሰዎች ከሌላው ማህበረሰብ የሚለዩባቸው የባህሪ መገንቢያ መሰረት ናቸው። ታዲያ በዛሬው ቪዲዮ ውስጥ ህይወታቸውን ትርጉም ባለውና እርካታ በተሞላ መንገድ ለመምራት ሲሉ ብልህና አስተዋይ ሰዎች ከፍተኛ ጥንቃቄ ራሳቸውን የሚቆጥቡባቸውን 8 ወሳኝ የባህሪ ስህተቶችን በጥልቀት እንመረምራለን። እነዚህን ስውር መሰናክሎች ከውስጥ ስታስወግድ የአእምሮህ የማሰብ የመተንተንና የመወሰን ብቃት ከመቼውም ጊዜው በላይ ፈጣንና ውጤታማ መሆን ይጀምራል ማለት ነው። ስለዚህ እንደተለመደው ይሄ ቪዲዮ በዋዛ የማይታይ ስለሆነ ወረቀትና ስክሪፕቶን አዘጋጅተህ አጤሬራን እየጻፍክ ትከታተለኛለህ። መጀመሪያ ግን ቻናሉን ሰብስክራይብ ማድረግ፣ ቪዲዮን ላይክ ማድረግና ሐሳብህን ደግሞ በኮሜንት መስጫው ላይ መጻፍ እንዳይረሳ። ዳይ ወደ ቪዲዮ። አስተዋይ የሚባሉ ሰዎች ከሚያደርጓቸው ነገሮች መካከል በመጀመሪያ ላይ የምንመለከተው አስተዋይ ሰዎች አስተያየቶች ነገሮችን ለማሻሻልና ለመለየት በዋጋ ሊተመን የማይችል መሳሪያ መሆኑን ያውቃል። ምንም እንኳን ለመስማት አስቸጋሪ ቢሆንም እንኳን አዎንታዊ ለውጦችን ለማድረግ ግን እድልን ይሰጣል ሲሉ ያምናሉ። ያ ማለት አስተያየቶችን ሁሉ ይቀበላሉ ማለት እንዳልሆነም ደግሞ ልብ ልትሉ ይገባል። ነገር ግን የአስተያየቶችን ልክነት ከመዘኑና በውስጣቸውም ተቀባይነት ካገኘ በኋላ ለመለወጥ ወይም ለማሻሻል አይሰንፉም ማለት ነው። ይህ ማለት ደግሞ ሁሌም በለውጥ ውስጥ የሚኖር ስለሆነ በጊዜ ሂደት ኋላ ቀር ሆነው አይገኙም ማለት ነው። ያ ማለት ከዘመኑ ጋር ፈጥኖ ማደግ ይችላል። ለምሳሌ ካሴትና ሲዲ ይሸጥ የነበረ ሰው አሁን ዘመኑ ተቀይሮ ፍላሽና ኢንተርኔት ሲሆኑ ራሱን በምን መንገድ ያሻሽላል ወይም ደግሞ እንዴት ሰርቫይቭ ማድረግ ይችላል ብለን እየጠየቀ አያችሁ። ለአስተያየትና ለመሻሻል ክፍት ልብ ያለው ሰው ተመቻችቶ አንድ ቦታ ላይ የማይቀመጥ ሰው። ስለዚህ ሁልጊዜም በሚደርሰው አስተያየት ውስጥ ካኖረ ራሱን አሻሽሎ ስለሚኖር ያሸንፋል ማለት ነው። ስለዚህ ልባም ሰው ሁሌም ለመማር ዝግጁ ስለሆነ አስተያየትን ካለመቀበል ራሱን ይቆጥባል። አስተያየቶች ግን ብዙ ጊዜ የሚጎዱና ለጥላቻ አንዳንዴም ለማቆም የሚሰነዘሩ ነው። እነዛን በተቻለ መጠን በአእምሮ አመዛዝኖ የመለየት ሁኔታ በብልህ ሰው ጫንቃ ላይ ያረፈ። ይህ ነገር የምርም ይጠቅመኛል፣ እኔን ከማሻሻል አንጻር ነው ወይ አስተያየት የተሰጠው፣ ወይስ ነገሩ ስላልተለመደ አዲስ ስለሆነ ወይም ደግሞ ከኔ ጋር ባለው ግልህ ጥላቻ ነው ይህንን ያለኝ በማለት ራስን ጠይቆ መዝኖና ለይቶ የማውጣት ጉዳይ በሰውየው ላይ ወሰነ። እነዚህን ንግግሮች አበጥራችሁ ዋናውን ቁንጮ ሐሳብ አግኝታችሁ ማስተካከል የጀመራችሁ ቀን እናንተ ላይ የሚደርስ የለም። ስለዚህ ብልህ ሰው ሁል ጊዜ አስተያየትን ካለመቀበል ራሱን ይቆጥባል፣ ወይም ደግሞ ለአስተያየት ዝግ የሆነ ልብን አያዘጋጅም ማለት ነው። ሁለተኛው ነጥብ ደግሞ ጥቅም ከሌላቸው ማህበራዊ ሚዲያዎች መራቅ። ይህ በተለይም በአሁኑ ዘመን አንክሮት ልንሰጠው የሚገባ አሳሳቢ ጉዳይ ነው። ሰዎች እጃቸው ላይ ባለው ስልክ ዓለምን መዞር፣ አንድ ርዕስን ማውራትና ከዓለም ጋር መገናኘታቸው እየቀለለ መጥቷል። ታዲያ ይሄንን ሙሉ ለሙሉ በጭፍን የምንቃወም ሳይሆን ነገር ግን ጥቅምና ጉዳቱን የሚያመዛዝኑ ካልሆነ ይዞን መጥፋቱ የግድ። ስለዚህ ራሳችንን በዚህ ዘመን በሚጠቅመን ርዕሰ ጉዳይ ላይ ብቻ እንድንሳተፍ ማድረግ እጅግ እየከበደ መጥቷል። ድሮ የሚያዝናኑን ቀልዶች፣ ድሮ የሚያስቁን ፊልሞች አሁን ላይ ምንም አይነት ስሜት የማይሰጡን እየሆኑ ከመጡ ሰነባብቷል። አሁን ላይ እንደ ድሮ እንድንዝናና ስለሆነ ብቻ ሳይሆን የሚያዝናናን ነገር ፍለጋ እየተጣጣረ ስክሮል ካደረግናቸው ነገሮች ምናልባትም አንዱ ከብዙዎቹ የተለየ ስሜትን ሊፈጥር ይችላል። ያችን ስሜት ፍለጋ ብዙ እናስሳለን። አሁን ይህንን የተረዱ ሰዎች ከተለመደው መደበኛ ቀልድ ፊልም የሰው ሐሳብ በመሸሹም ትርጉም ሊሰጡ የማይችሉ በትክክለኛ በሰው አእምሮ ቢታሰብ ግራ የሚያጋቡ ቪዲዮዎችም ሲወጡና ብዙ ሲታዩ መታየት የተለመደ። የዚህ ምክንያት ለመደበኛ ወይም ደግሞ ለድሮ አይነት ቀልዶችና ፊልሞችም ስሜት ማጣታችንን ያመለክታል።
ስለዚህ እነዚህ የማህበራዊ ሚዲያዎች ላይ ትክክለኛ የሆነ የጤና ጉዳቶችን በአእምሯችን ላይ ያደረሱ እንደሆነ በሚገባ ልንረዳው ይገባል። ስለዚህ በትክክል ነገሮችን ማመዛዘን የምትችሉበትንና ለራሳችሁ የሚጠቅመውን ነገር ብቻ ከዛ ነገር ላይ ለመውሰድ ብትሞክሩ በዚህ ዘመን የራሳችሁን ጤንነት ባጭሩ ብልህ ሰውና አስተዋይ ሰው ራሱን ከማይጠቅሙት ማህበራዊ ገጾች በመቆጠብ የአእምሮንና የስሜቱን ጤንነት ይጠብቃል ማለት እንችላለን ማለት ነው። ሶስተኛው ነጥብ ደግሞ ብልህ ሰው እዚህም እዚያም ከማለት ራሱን ይቆጥባል። ይህ የብልህ ሰው የትኩረት አጠባበቅ ነው። የምንመለከተው ብልህ ሰው ፍጹም የሆነ ንጹህ የሆነ ትኩረትን ይለማመዳል እያለ ለሰው ልጅ ስኬት ወሳኝ ከሆኑ ነጥቦች ዋነኛው ትኩረት መሆኑን ልትገነዘቡ ይገባል። ትኩረት የሌለው ሰው የሚይዘውንና የሚጨብጠውን ያጣ ሰው። ብልህ ሰው ግን በህይወት ውስጥ ነገሮችን በልዩ ትኩረት ያከናውናል። ሲበላ ስለ ምግብ፣ ሲሰራ ስለ ስራው፣ ሲተኛም ስለ ረፍቱ ብቻ ያስባል፣ ወይም እዚያ ነገር ላይ ትኩረት ያደርጋል። ካልተጨበጠ ህይወት ራሱን ይጠብቃል። ሁልጊዜ ያየ ሁሉ የሚያምረው እዚህም እዚያም የሚሮጥ አይደል። ሰው ሁሉ ያበላል ወዳለው ግር ብሎ አይጓዝም። መንገዱን በትጋትና በትኩረት መሄድን ይመርጣል። በራሱ እንጂ በሰዎች እቅድ አይመራም። ስለዚህ ምን፣ እንዴት፣ በምን ያክል ጊዜ ማከናወን እንዳለበት ያውቃል። ያ ደግሞ ትኩረት ይባላል። ስለዚህ ብልህ ሰው እዚህም እዚያም ከማለት ራሱን ጠብቆ ትኩረቱ ላይ ያተኩራል ማለት ነው። አራተኛው ደግሞ ብልህ ሰዎች ብዙ ጥበብ እንዳያመልጣቸው አውቃለሁ ከማለት ራሳቸውን ይቆጥባሉ። በዚህም ምክንያት ብልህ ሰዎች የሁል ጊዜ ተማሪዎች ናቸው። ታላቁ ሶቅራጥስ በጊዜው ብልህና አስተዋይ ከነበሩ ሰዎች አንዱ ሲሆን ታላቁ የሚታወቅበትን መመሪያ ግን እኔም ማቀው አለማወቄን ነው በማለቱ ነበር። የሰው ልጆች መቼም ቢሆን ሁሉንም አዋቂ መሆን እንደማንችል ልንገነዘብ ይገባል። ስለዚህ ሁሌም የተማሪነት ልቦና ልንይዝና ክፍት የሆነ አእምሮ ልናዘጋጅ ይገባል። ከትንሹም ከትልቁም የምንማረው ነገር እንዳለ ልናስብ ይገባል። ለአዳዲስም ሆነ ለፈጠራ ነገሮች ለመማር ዝግጁ የሆነ አእምሮ ተመራጭ። አውቃለሁ ብሎ ራሱ ላይ ትልቁን ደጃፍ የዘጋ ሰው ዘወትር በነበረበት ሲረግጥ አንድ ቦታም ተጣብቆ ሲከርም እንመለከታለን። እናንተ ግን የተለየ ነገር መላመድም ሆነ ማወቅን አትፍሩ። ይህ የተፈጥሮ የሆነ የፈጣሪ ስጦታ ነው። እውቀታችን አንድ የሚገነባና የማይቀየር ቢሆን ኖሮ ገና ስንፈጠር በቂና አስፈላጊ እውቀትን ይዘን እችን ምድር እንቀላቀል። ነገር ግን ስንፈጠር ንጹህና ለመማር የተዘጋጀ አእምሮን ይዘን ተወልደናል። ግን አሁን አውቅ ያለውና አልቀየርም የምትሉት እውቀት ሁሉ በዚች ምድር ከመጣም በኋላ የገነባነውን መሆኑን መርሳት የለባችሁ። ይሄ ምን ይነግረናል? እኛ ማለት የእድሜ ልክ ተማሪዎች መሆናችንን። ከህይወት ትምህርት ቤት የምንመረቀው በሞት ስንሰናበት ብቻ መሆኑን ተገንዘቡ። እስከዚያ ግን ሁሌም ዝግጁ፣ ክፍት የሆነ ልቦናን አዘጋጁ። ብልህ ሰዎች ለዚህ ነው አውቃለሁ ከማለት ራሳቸውን የሚቆጥቡት። በዚህም ባህሪያቸው ዘውትር ራሳቸውን ሲያሻሽሉና ትላንት ከነበሩበት ሁሌም አንድ እርምጃ ወደፊት ሲቀርቡ ይታያሉ ማለት ነው። አምስተኛው ብልህ ሰዎች የሚያደርጉት ነገር ደግሞ ከስሜታዊ ውሳኔ መራቅ። ብልሆች ምንም እንኳን እነርሱ ልክ እንደ ሰው ስሜት ቢሰማቸውም ነገር ግን ስሜታቸው ወይም በጊዜው የተፈጠረው ደመ ነፍስ የማስተዋል አቅማቸውን እንዲገድሉ አይፈቅዱም። ብልህ ሰዎች ለውሳኔ የዘገዩ የፈጠኑም አይደል። ምክንያቱም ሁሉንም ነገር በማመዛዘን ስለሚያከናውኑት። ጤናማ ከመሆን ምልክቶች ዋነኛው በጊዜው ተገቢ ስሜት ሲሰማን መሆኑን ግልጽ ነው። በሚያናድድ ነገር መሳቅ፣ በሚያስቅ ነገር ማልቀስ ይህ ተፈጥሯዊ ስርዓት አይደል። ይህ ሳይኮሎጂካል ችግር ወይም ደግሞ በዚህ ጊዜ አንድ የአእምሮ ክፍተት እንደሆነ ይነግረናል። ስለዚህ ስሜት ጤናማ ነው ካልን ብልህ ሰዎች ስሜታቸውን እንዴት ያስተናግዱታል የሚለውን ለይተን ማወቅ ይኖርብናል። ይህ ትልቅ ጥያቄን ስናነሳ ሁሌም ብልህና አስተዋይ ሰዎች ስሜታዊነታቸውን በማስተዋል የማሰብ ችሎታቸውን እንዳያደበዝዝ ወይም የውሳኔ አሰጣጥ ሂደታቸውን እንዳያዛባ ያደርጋሉ። ይህንን ተግባራዊ ለማድረግ በስሜት ውስጥ እንደሆኑ በተሰማቸው ጊዜ ለራሳቸው ከውሳኔ በፊት ጊዜ ይወስዳሉ። በተደረገ አንድ ጥናት መሰረት በትንሹ አንድ ጉዳይ ከተፈጠረ በኋላ ለራሳችሁ 48 ሰዓታትን ብትሰጡት በነገሩ ላይ ትክክለኛና አስፈላጊ ውሳኔን መወሰን ትችላላችሁ ይላል። ይህም የሆነበት ምክንያት ነገሩ ከተፈጠረበት ጊዜ አንስቶ እስከ 48 ሰዓቱ ድረስ የተፈጠሩት ስሜቶችን ማራገፍና ነገሩን አመዛዝኖ ለመወሰን የሚያስችለውን የአእምሮአችሁን ክፍል ማዳበርም ስለምትችሉ። ስለዚህ ብልህ ሰዎች ሁሌም ቢሆን በስሜታዊነት ከሚሰጥ ውሳኔ ራሳቸውን ይቆጥባሉ።
ስድስተኛው ደግሞ ብልህ ሰዎች አላስፈላጊ ኃላፊነቶችን ያወስዱ። እርግጥ ነው በተደጋጋሚ እንዳነሳ ነው በሳልና ብልህ ሰዎች ኃላፊነትን እንደማይሸሹ ወይም ደግሞ የመቀበል ዝንባሌ እንዳላቸው የታወቀ ቢሆንም ነገር ግን ሁሉንም ኃላፊነቶች ያግበሰብሳሉ ማለት ግን አለ። በህይወት ውስጥ እንደ ጊዜውና እንደ ወቅቱ የሆኑ ኃላፊነቶች በህይወታችን ላይ ማጋጠማቸውም አይቀርም። እነዚህን ተቀብሎ ተገቢውን ምላሽ መስጠትና ነገሩን በብቃት መወጣት እጅግ አስፈላጊ ነገር። እኛ ግን አሁን ባለው መንገድ በብቃት ነገሮችን ለማከናወን ስለ ነገሩ ጥልቅ የሆነ ግንዛቤ አንዳንዴም ለኃላፊነቱ የምንወስደው ጊዜ አለ ነው። ጉዳዩስ ምን ያክል አስፈላጊ ነው ብለን ብንፈትሽ ሁሉም ኃላፊነቶችን ከማግበስበስ እንቆጠባለን። ለዚህ ነው ብልህ ሰዎች ሁሉንም እችላለሁና አደርጋለሁ ብለው የማይቀበሉት። ነገር ግን ከማንኛውም ሰው ይልቅ ለኃላፊነት እነርሱ የበለጠ ይታመናሉ። ምክንያቱም ኃላፊነትን ሲቀበሉ በጥልቀት ተመልክተውና አመዛዝነው በዚህም ምክንያት ለኃላፊነቱ ይመጥናሉ ወይም በብቁ ሁኔታ የሚወጡታል ማለት ነው። ሰባተኛው አስተዋይ ሰዎች የሚያደርጉት ነገር ደግሞ ትርጉም የለሽ ግንኙነቶችን ማስወገድ። ብልህ ሰዎች በሚኖራቸው ግንኙነት ውስጥ እጅግ መራጮች ናቸው። አላስፈላጊ ግንኙነቶችን ያስወግዳሉ። ከማያውቋቸው ሰዎች ጋር መጠነኛ ንግግርን ማድረግን ይመርጣሉ። እንደ ሐሜት፣ ወሬና ትርጉም የማይሰጡ ንግግሮችን ከማድረግ ራሳቸውን ይቆጥባሉ። ያልተጨበጡ ጉዳዮችን ከማውራት በአንድ ሰው የግል ጉዳይም ገብቶ ከመፈትፈትም ይቆጠባሉ። በአጠቃላይ ቁም ነገር በሌላቸው ንግግሮች ወይም ደግሞ ግንኙነቶች ላይ መሳተፍም ሆነ ጊዜያቸውን ማሳለፍ አይፈልጉም። ይልቁኑ በግንኙነታቸው ውስጥ እውቀትን የሚጨምርላቸውና አእምሯቸውን የሚያሰፋ ዓላማ ያለው ውይይትን ማድረግ ይመርጣሉ። ይህ ብቸኛ ስለመሆን ወይም ደግሞ የማያውቁትን ሰው ስላለማናገር አይደለም። ይህ የሚያተኩረው በማንኛውም ግንኙነት ውስጥ ለእናንተ ስለሚሰጠው ለወደፊትና ለህልማችሁም ስለሚያደርገው አስተዋጽኦ ስለማሰብ። የማይጠቅማችሁ ሰፈር አትዋሉ። ለዚህ ነው ብልህና አስተዋይ ሰዎች ሁሌም ቢሆን ከማን ጋር መዋል እንዳለባቸው፣ ከማን ጋር ኢነርጂ መለዋወጥ እንዳለባቸው ቆም ብለው የሚያስቡት። ወደዳችሁም ጠላችሁም ከሰው ጋር ጊዜ እስካሳለፋችሁ ድረስ ከናንተ ወደ እነሱ ከነሱም ወደ እናንተ የሚመጣ ኢነርጂ ነው። ስለዚህ በግንኙነት ውስጥ ብልህና አስተዋይ ሰዎች በመራጭነታቸው የታወቁ ናቸው። ለግንኙነታቸውም ፍጹም ጠንቃቃና አስተዋይ ናቸው። በዚህም ምክንያት ራሳቸውን ትርጉም ከሌላቸው ግንኙነቶች ይቆጥባሉ ማለት ነው። ስምንተኛውና የመጨረሻው ብልህና አስተዋይ ሰዎች የሚያደርጉት ደግሞ ለመፍረድ አለመቸኮል። ሁሌም በሳልና ብልህ ሰዎች በፍጹም ለፍርድ አይቸኩሉም። ምክንያቱም ሁሉም ሰው ምንም ሊሰራ እንደሚችል ያምናል። ቦታው ላይ ሆነን ማየት ካልቻልን ድረስ በማንም ላይ ከመፍረድ መቆጠብ ይኖርብናል። ይህም ካላስፈላጊ ትችቶችና ወቀሳዎች፣ ከዝም ብሎ ወሬና አስተያየቶችም ራስን ማስጠበቅ ያስችላል። በዚህም በዚያም እየተሳተፈ በሰዎች ላይ ሲፈርዱም አይገኝ። ብልህ ሰው ይህንን የሚያደርግበት ምክንያት ደግሞ የሰው ልጅ ስላለው የእውቀት ውስንነትም ጠንቅቆ ስለሚረዳ። መጀመሪያ ላይ እንዳነሳ ነው ሁሉንም አውቃለሁ የሚል ሰው ባለመሆኑ ምክንያት በማንም ላይ ከመፍረድ ይቆጠባል። የማያውቀው ሰው ባላረጋገጠው ይፈርዳል። ስለዚህ ብልህ ሰው ተጨማሪ ለሰዎች ያዝናል። ሊበልጡኑ ለመረዳት ምንም ያድርጉ ምን በምን ምክንያት ሊያደርጉት እንደቻሉ ለመረዳትና ለማገዝም ዝግጁ ይሆናል እንጂ ከጀርባ ሆኖ በሐሜት ሰዎችን ሲተቻ አይገኝም ማለት ነው። ይህም ያስተዋዩን ሰው ባህሪ አጉልቶ ያሳያል። ስለዚህ ሁሌም ቢሆን ብልህ ሰው ከመፍረድ ራሱን ይቆጥባል ማለት ነው። እንግዲህ በዛሬው መሰናዶ አስተዋይና ብልህ ሰዎች በሕይወታቸው ዘመን ከሚያሳዩአቸው ምልክቶች ከሚመሩባቸው የህይወት መስመሮችን መካከል ወደ እናንተ ልናደርሳቸው የመራረጥናቸውን 8 ጉዳዮች እስካሁን የተከታተላችሁትን ይመስል ነበር። በቀጣይ ሌሎች ተመሳሳይ ይዘት ያላቸውን ሐሳቦች ይዘን ወደ እናንተ ተመልሰን እንመጣለን። እስከዚያው ቻናሉን ሰብስክራይብ በማድረግ አብሮነታችሁ እንዲቀጥል በአክብሮት ጋብዝን። የሰዓቱን መሰናዶ ግን በዚሁ እናጠቃልላለን። እናመሰግናለን።